ሳትስመኝ ነው የምትሄደው? ሄና ሄና አንተ ሄና ምን ሆነክ ነው? ምሳ ልሰራ ነው እኮ። ለማ እኔ እንደሆነ ማታ እንደነገርኩሽ ምሳ ግብዣ አለብኝ። ምንድነው ግን ተጣደፍ? ከሰላም ነው? ቶሎ መድረስ ፈልጌ ነው እንዳላስቆያት። እንዲሆነ ልትሄድ ነው ታዲያ? እንዴ ምን ሆኛለሁ? ገላን ታጥበህ ልብስ ቀይራ አትሄድም? ይኸውልሽ ገላይን ስመለስ ታጠባለሁ። ልብሴን ቢሆን ደግሞ የለበስኩት ይበቃኛል። ዛሬ እኮ የመጀመሪያ ቀናችሁ ነው ማለት። ከዚህ በላይ ዝንጥ ብለህ ገላን ታጥበህ የሆነ ሱፍ ሀበሻ ልብስ ነገር ምን አትሄድም? የጥብቀት አሊያም የበዓል ፕሮግራም እኮ አይደለም ያለብኝ። በቃ የመጀመሪያ ቀን ግንኙነት። ቆይ ከልብሴ ምን አላት? እኔ ነው ወይስ ልብሴ ነው የምትፈልገው? የልብሴ ነገር ደግሞ አይመለከታትም። እንዴት አይመለከታትም? ያው አንተ ባይሰማም እሷ ግን እንድታምርላት መፈለግ። እኔም ደግሞ ያው ፈርስት ዴት እንደመሆኑ መጠን ኬክ የሆነች ጓደኛ ጋር ኬክ መስለህ እንድትሄድ ነው የምፈልገው። ኬክ ሆነች ከረሜላ ለራሷ ነው። እንዴት? ላንተም ነው እንጂ። ኡፍ እሺ ብር ይዘዋል? ይልቅ እሱን ረሳው። እስቲ አንድ 20 ብር አበድሪኝ። 20 ብር? ፓርኪንግ ነው እንዴ ተቀጣጠራችሁት? እንዴ ምን አባሽ ነው የምትይው? ነው ወይስ መንገድ ላይ ሚዛን ልትመዘኑበት ነው? ከማን ጋር እያልሽ ነው ድንዝዝ ያልሽው? ካንተ ጋር ነው። ቆይ እሺ የማይሰለችሽ ፍቅርን ከንሽ እሺ ታድራለህ? አዎ ብዙ እንዳታመሽ። ታድራለህ ካልሽኝ በኋላ ብዙ እንዳታመሽ አይከብድም? እኔ ለእናትህ አስቤኝ ነው ቁጭ ብለው እንዲያድሩ እኮ። እኔ በሌለው ሰዓት አንቺ ታድሪላት የለ? አሁንም እንደዛ ታደርጊያለሽ። ታዲያ ሳትስመኝ ነው የምትሄደው? ስመለስ አይግና ያቺ ግን ይለያል አያውቅም ሽውታ ያለው ፍቅርሽን ለምን ተመለስክ? ምን አገባሽ? ያገባኛል። አያገባሽም። ያገባኛል። አያገባሽም። ደግሞ በዚህ ጸባይሽ ማን ነው የሚያገባሽ? ይልቅ ጫማሽን ሰሪ። ናሰርልኝ። ንቀት ነው። ራስሽ አታስሪ። ማሰር እንደማልችል ታውቃለህ። ይኸው ደግሞ እማማ የት ሄዶ ነው ብለው ሲጠይቁኝ ከጓደኞቹ ጋር እየተዝናና ነው ብዬ ሽፍንፍን አድርጌልሃለሁ። እና ሌላ ምን አባሽ ልትያት ነበር? ምንም ነገር እንዳልል ከፈለክ ና ጫማዬን ሰርልኝ። ሰላሜ ነሽ ለኔ አንቺ ለኔ በዝቻለ ለኔ እንዳንቺ የለም እንዳንቺ የሚሆነኝ አላገኝም በቃ ብንከራተት። አንተ በስነ ስርዓት ሰራው። እያሰርኩት ነው። ምን ደግሞ ሰዓት ምፈጀው? እሺ ይቅርታ። ቆንጆ ልባም ሴት ለባሏ ልክ እንደ አንቺ አሟልታ ስትገኝ የኔ ቆንጆ ጨርሻለሁ። አሁን ወደ ቤት ልግባ? እንችላለን። ልጅቷ ስለቀረች እኔ ላይ ነው ንዴትን የምትወጣው። ይኸውልሽ አይቅና ብለሽኝ ነበራ እና በሆዴ ነበረ ያልኩ። ሆድሽ ትርትር ይበል። እሺ ቆይ እንደቀረሽ ማን ነገረሽ? ምን አገባ? ያገባኛል። አንተን ማን ያገባል? ቆመ ትቀራለህ እያልሽኝ ነው? አሁንስ ቆመ የለ ደግሞ ራሴ ያልከኝና ያልኩ። እንደ ገደል ማሚቱ እኔ ያልኩትን መልሶ ማስተጋባት አይደክምሽም? ማናት ማሚቱ ደግሞ? እስማ የምሬን ነው የምልህ። ካላነሳኝ ለማማ ነው የምናገረው። ኧረ እባክሽ አንተን ይንሳል። እኔንማ ይንሳሽ። እንደውም ተገላገልኩሽ፣ ተገላገልሽኝ። እኔ ልሞት ካላነሳኝ ለማማ ነው የምናገረው። አንቺ እንደዚህ አይነት መሐላ አትማይ አላልኩ? እኔ ልሞት የሚለው ነው? አዎ እንዴ ስንቴ ነው እንደዚህ አትማይ ያልኩሽ? እንደውም ምን እንደምፈልግ ታውቃለህ?
ከሞትኩኝ በኋላ በመንፈስ ተነስቼ ላንተን አለቃቀስ ማየት። እሺ ለኔ እንዳንቺ የለ ቀስ አድርገኝ። አይ ገደልኩ። ሄኖክ ወይኔ እገላለሁ። ሄኖክ አይ አለቅም። እሺ ዋይ ሰላሜ ነሽ ለኔ አንቺ ብቻ ለኔ በዚች ለኔ እንዳንቺ የለ አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ሰው ምን ይለኛል? ሌላ ብፈልግ ስሚ እመዬት ሄዳ ነው። የሆነ ለቅሶ አለ ትንሽ አመሻለሁ ብላኛለች። የምርሽን ነው? ታመሻለች? አዎ። እንዴ ለምንድን ነው አንተ እንደዚህ ደስ ያለ? አሃ የበቀደሙ ቀጠሮ ተሰርዞ የለ፣ ስለዚህ ቤት አደርገዋለሁ። ኧረ እባክህ ሙርት ይዛላ ብላ እናት ቤት ሴት ልትቀጥር ነው? ኧረ ቤዚ ይሄንን እድል አላገኘውም። ተይ። የምን አባ እድል ነው? ሴት መጎተት እድል ነው? ምን አባሽ ቤቱ የኛ ነው። አንቺ ለምንድን ነው ጨረራ የምትሆኚው? እና እኔ በእናንተ ቤት አይመለከተኝም? እኔ እንደዛ አላልኩም። ብለሃል። ይኸውልሽ ቤዚ እኔ እንደዛ አላልኩም። እሺ ካልኩም ይቅርታ። የልብህን ከተናገርክ በኋላ ነው ይቅርታ ምናምን የምትለኝ? እኔ መቼ የልቤን ነገርኩሽ? እሺ የልብህን ንገረኛ። በቃ እሷን ከጠራኋት በኋላ ቡና ታፈይልናለሽ፣ ምግብ ትሰሪልናለሽ። ቆይ እኔ ምን ሁላ ነገር ስሰራ እሷ ምን ልትሰራ ነው? አንቺ ቀለል ያለውን ስራ ስሪ ብዬ እኮ ነው። እሷ ደግሞ አላ ሌላ ወገብ የሚፈትሽ ስራ ምናምን ትሰራለች። ወገብ የሚፈትሽ ማለት አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ይኸውልሽ እንዳሰብሽው አይደለም። ይኸውልሽ እንደዛ አይደለም። እሺ የወገቡ ይቆየንና በምን ምክንያት እንደቀረሽ ታውቃለህ? እኔ አላቅም። በምን ምክንያት እንደቀረች አላውቅም። እባክህ እኔ ቴክስት ልኬላት ነው። ምን ብለሽ? ና እንደዚህ ተቀፍቀፍ በብለን ያለውን ፎቶ ላኩላት። አቤት ቴሌግራም አካውንት እኮ እኔ ጋር አለ። እንደውም የሆነ ጊዜ ስልክ ጠፍቶብህ በእኔ ቴሌግራም አካውንት አይደል ስትጠቀም የነበረው? እና ይሁና። ማን አባሽ ነው በእኔ አካውንት እየገባሽ ተናጋሪ ያደረገሽ? በይ ስልኩን አምጪው። አላመጣም። አንቺ ልጅ አትፎካከሪኝ። አንቺ ስልኩን ለምን አምጪው? አምጣ። አንቺ ልጅ እንዲሳከልኝ አትፈልጊም እንዴ? ያማል እንዴ ልጁ? አቤል ከሚባል ልጅ ጋር ቴክስት ላይ ትጻጻፋላችሁ አይደል? ከላይ ሰፈሩ ልጅ ጋር ታወሪያለሽ አይደል? አንቺ